የራሳቸውን መንገድ በመረጃ ደረጃ ማስተማር ያልቻሉት ወገኖች የማስመሰል ድራማን ማስራት ጀምረዋል። ይህንን ቪዲዮ ተከታትለን ተመልሰን እንገናኛለን። በጌታ በኢየሱስ ክርስቶስ ስልጣን እለምንሃለሁ። ይህንን ሚዲያ የሚከታተሉ በየትኛውም ዓለም ላይ ያሉ የወንጌል እሳት የወንጌል ኃይል እንዲያገኛችሁ እጸልያለሁ። በጌታ በኢየሱስ ስም ዓለምን ሁሉ ለማዳን ስለሞተው ኃጢአተኞችን ለማጽደቅ ስለተነሳ በጌታ በኢየሱስ ስም እኔ እችን ምድር ይዤ እጸልያለሁ። ወንጌልን የማያምኑ ልባቸው የታወረ ወደ ወንጌል እንዲመጡ የወንጌል እሳት እንዲያገኛችሁ እጸልያለሁ። በወንጌል እውነት ይግባቸው፣ የወንጌል እውነት ያገኛችሁ በጌታ በኢየሱስ ክርስቶስ ስልጣን አባት ሆይ በዓለም ዳርቻ ሆኖ ይህንን ቪዲዮ የሚከታተሉ ወንጌል እንዲሰማችሁ ጸልያለሁ። በልባችሁ ላይ የወንጌል ክብር የወንጌል ፍቅር እንዲታያችሁ ጸልያለሁ። በጌታ በኢየሱስ ስም አባት ሆይ ሰዎቹን ሁሉ ወደ ወንጌል እንድትጠራ የዘመን መጨረሻ እንደደረሰ አውቀው ወደ ወንጌል እንዲመጡ በኢየሱስ ስም እጸልያለሁ። ቪዲዮን ተከታትለን ተመልሰናል። ብስሚላሂ ረህማኒ ረሂም አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም አማ ባድ። አሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ሙስሊም ወንድሞቼና እህቶቼ የሌላ ሃይማኖት ተከታይ ሆናችሁ ወገኖቼ እንደምናችሁ። ከወገናችን አንዳንድ ነገርን እንደምትታዘቡ እርግጠኛ ነኝ። ምናልባት ከእስልምና ውጪ ያሉት ወገኖች በመረጃ ደረጃ ሙስሊሙን ወደ መንገዳቸው የሚጠሩበት ነገር አጥቶ በድራማ በማስመሰል ጀለቢያን በማልበስ ኮፍያን በማድረግ ይባስ ብሎም ምንጣፍ ላይ ቁጭ ብሎ የሃይማኖት ሰባኪን እየመሰሉ ሰዎች ደራሳቸው ጎዳና የሚመሩ እየመሰሉ ሲፍጨረጨሩ እናገኛቸዋለን ማለት ነው። በዚህ ላይ ወገናችን ያነሳው 3 ነጥብ ላይ አንዳንድ ነገር ለማለት ይፈልጋሉ። አንደኛ ሲጀምር ኢየሱስ ጌታ ነው እያለ ነው ብዙ ጊዜ በተለያየ ጎዳና ላይ በተለያየ ቦታ ላይ በተለያየ አጋጣሚ ላይ ሙስሊሙን ወደ ራሳቸው ለማምጣት የሚሞክሩት ወገኖች ጥረት የሚያደርጉት። ለኔ ያልገባኝ ምናልባት ዓለም ላይ ያለው ሙስሊምም ይሄንን ጥያቄ ሊመልስልን የሚችል ሰው ካገኘን የምንፈልገውና የምንጠይቀው ነገር ካለ ኢየሱስን ጌታ ነው ያለ ሰው የሚያገኘው የዘላለም ሕይወትን አይኖረውም፣ ገሃነም ነው የሚገባ እየተባለ መጽሐፉ የሚያስተምረው ሌላ፣ እናንተ የምትሰብኩት ሌላ። ለምን ይሄ ነገር ኢየሱስ ጌታ ነው ከማለት ውጪ ኢየሱስን ጌታ ነው ያለ የዘላለም ሕይወት ያገኛል የሚለውን አንቀጽ ለምን አትሰጡንም? የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ የመጽሐፍ ቅዱስ ጥቅሱን አብዛኛው ከእስልምና ውጪ ያሉ ሰዎች አይቀበሉም። የማይቀበሉበት ምክንያትንም አይነግሩንም። መጽሐፉ የምናገረውን ትቶ ሌላ ነገር ለግሩን ይፈልጋሉ። መጽሐፉ የሚለው ምንድነው? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ ነው ያለው። ምናልባት አንዳንድ ሰዎች እንደው ማስተባበያ ጌታ እያሉ ሌላ ነገር የሚያደርጉ ሰዎች ስላሉ ነው ለዛ ነው ይሄንን ለማለት የፈለጉ። እንደዛ አይልም። መጽሐፉ ላይ የተጻፈው መጽሐፉ ላይ ያለውን ማብራሪያ ስትሰጡን ከጭንቅላታችሁ እያመጣችሁ እየጨመራችሁ እየቀነሳችሁ ከምታወሩ መጽሐፉ ላይ ያለውን እንደው ብትነግሩንሳ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያትን የሚገባ አይደለም ይላል። በዚህ ጥቅስ መሰረት በዮሐንስ ወንጌል ምዕራፍ 7:1 ላይ ጌታ ጌታ ብሎ ኢየሱስን የሚጠራ ሁሉ የሱ ደሞዝ ምንድነው? የእግዚአብሔር መንግሥተ ሰማይን እንደማያገኝ ጀነትን እንደማያገኝ። አንድ ሰው ጀነትን ካልገባ አማራጭ የቱ ነው ከተባለ ገሃነም ነው ማለት ነው። ስለዚህ ሰውን ወደ ገሃነም ለማጥራት ማሯሯጡ ለምን አስፈለገ? ወይም ደግሞ ኢየሱስን ጌታ ያለ ሰው የዘላለም ሕይወት ያገኛል የሚለውን ለምን ቦታውን አታሳዩንም? አንደኛው ይሄ ነው። ሁለተኛ ምናልባት ወገናችን ጀለቢያ ለብሶ በሙስሊሙ ገጽታ እንደ ማጸለይ ነገር አድርጎ ሰው ፊት ለፊት የወጣው የሚያስተምረውን ተጨባጭ መረጃ ያለው ትምህርት ስለሌለው
መጽሐፉንም ስለማይቀበሉ መጽሐፍ ላይ ያለው ራሱ ትምህርቱ ከዚህ በተቃራኒ እንደሆነ ስለሚያውቁ በቃ መጽሐፉ ይገለጽላችሁ፣ መጽሐፉ ተገልጾልናል፣ እኛ እውነታ ያለበትን ቦታ አይተናል፣ ያለው ነገር ኢየሱስ ያስተማረው ወንጌሉ እንዲገባቸው ወደ ወንጌሉ እንዲመጡ ወደ ወንጌሉ ራሱ ቢጠና እውነታው ቢፈለግ ኢየሱስ በእኔ እመኑ አላለም። የትኛው ወንጌል ነው? ወደ የትኛው ወንጌል ነው አንተ የምትጣራው? ከራሲ ጭንቅላት ጋር የሚስማማ አንተ ያላነበብከው ወንጌል ነው ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 44 ይላል። ምን ይላል? ኢየሱስም ጮኸ እንዲህም አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም አለ። አንተ እውነተኛ የኢየሱስ አማኝ ኮንክ በኢየሱስ አይደለም ማመን ያለብህ፣ ኢየሱስን በላኮ አምላክ ነው ማመን። ኢየሱስ እንደዛ ነው አለ፣ በእኔ የሚያምን በላከኝ ማመኑ ነው እንጂ በእኔ አይደለም አለ። አንተ የትኛውን ኢየሱስ ነው በኢየሱስ ይመኑ የምትለው? ኢየሱስ በእኔ አትመኑ፣ በእኔ አይደለም በእኔ በላከኝ ይመኑ። በኢየሱስ ማመን የቱ ጋ ነው? በኢየሱስ አምላክ ማመንስ ምኑ ጋ ነው ከተባለ ዮሐንስ ወንጌል ምዕራፍ 17:3 ላይ ግልጽ አድርጎ አስቀምጧል። እውነተኛ አምላክ ብቻ እውነተኛ አምላክ ብቸኛው እውነተኛ አምላክ አንድ ነው። ከዛ በኋላ ኤኬሌም አምላክ ነው፣ መንፈስም አምላክ ነው፣ ወልድም አምላክ ነው የሚለው የውሸት አምላክ እንደሆነ ግልጽ አድርጎ አስቀምጠዋል ማለት ነው። እውነተኛ አምላክ ብቻ የሆንክ አንተ እውነተኛ አምላክ ብቸኛው እውነተኛ አምላክ ኢየሱስንም የላከው ፍጥረታትን ሁሉ ያስገኘው የማይወለድ መጀመሪያ የሌለው መጨረሻ የሌለው የማይበላ የማይጠጣ የማይተኛ የማይገረፍ የማይቀጠቀጥ የማይደበደብ ለሰው ተብሎ የማይሰቃይ እውነተኛ አምላክ ነው። ያንን ያወቀ በሁለተኛ ደረጃ የላከውንም ኢየሱስ ክርስቶስን እውነተኛ አምላክ የላከውን ኢየሱስ ክርስቶስን ያወቀ ከዛም በኋላ ምን አለ? የዘላለም ሕይወትን እቺ ናት። የዘላለም ሕይወት የሚገኘው በማጨፈር አይደለም፣ በማዝላል አይደለም፣ መሬት ላይ በማንከባለል አይደለም፣ ወደ ወንጌሉ ኑ ብሎ ዝም ብሎ ቅዠትን በመናገር አይደለም፣ እውነትን በማስተማር ነው። ነብይ ኢሳ ወይም ኢየሱስ ክርስቶስ ለዓለም ህብረተሰብ ያስተማረው በእኔ አትመኑ በላከኝ በአምላክ ይመኑ ነው ያለው። በእኔም ስታምኑ በእኔ ነብይነት ይመኑ፣ በእውነተኛ አምላክ አምላክነት ይመኑ፣ ከሱ ውጪ ሌላ የሌለውን አምላክ ካወቃችሁ የዘላለም ሕይወት ታገኛላችሁ ነው ያለው። የቱ ጋ ነው ኢየሱስ እኔን ጌታ ነው ያላችሁ የዘላለም ሕይወት ታገኛላችሁ ብሎ ያስተማሩ? ስለዚህ እንደው ልብስን ለብሶ ሰውን ለማሸወድ ከማሞከር ተጨባጭ ለዓለም ህብረተሰብ ማስተማር የምትችሉት እውነታ እናንተ ጋር ካለ ያንን መረጃ አዘል ዕውቀትን ይዛችሁ ወደ ሰው ብትወጡ የተሻለ ነው። ወገናችን ጀለቢያ ስለለበሰ መሬት ላይ ስለተንከባለለ ጥሩሩሩ ብሎ ጥሩምባውን ስለነፋ በዚህ እይታ ወይም ደግሞ ጀለቢያውን ብቻ በማልበሱ ኮፊያ ከላይ በማድረጉ ከዛ ምንጣፍ ላይ በማንከባለሉ በዚህ ይሄንን እንደ መረጃ አድርጎ ከእስልምና ከትክክለኛ ጎዳና የሚወጣ ሙስሊም የለም። ስለዚህ ድራማን ባትሰሩ ካላችሁ በመረጃ ወደ ዓለም ኑ፣ ከሌላችሁ መረጃ ያለውን እስልምናን ተቀበሉ እንጂ በእስልምና ድራማ እንሰራለን ብላችሁ አትፍጨረጨሩ፣ ወዲህ ወዳ አትሯሯጡ። ወዲህ ወዳ አትሯሯጡ የኛ መልእክት ነው። ስለዚህ ወገናችን ጸሎት የምን ጸሎት ነው የሚታረገው? በመረጃ ያልተደገፈ ጸሎት፣ መሰረት የሌለው ጸሎት። አንተ በማጮህ ነው እንደ ሰውን ዓለምን የምትቀይሩ? የትኛው ነብይ ነው እኔ ሰውን አላስተምርም፣ እውነታውን አልናገርም፣ ሰዎቹ ወደ ትክክለኛ ጎዳና አልመራም፣ በቃ ቤቴ የሆነ ቦታ ላይ ገብቼ እንደዚህ በሆነ ቦታ ላይ ተንከባልዬ ዓለምን ይቀይራሉ ያለው? ነቢያቶች ራሱ ሲላኩ የተላኩበትን መልእክት ከፈጣሪ የተሰጣቸውን ሕግጋት ለዓለም ህብረተሰብ አስተምሮ ከዛም በኋላ ነው ሰዎች ወደ ትክክለኛ ጎዳና እንዲመሩ ፈጣሪን የሚለምኑት እንጂ እንዳንተ የሙስሊሙን ልብስ ለብሶ ሌላ ስራ የሚሰሩትና ዝም ብሎ ለድራማ የሚሯሯጡት አይደለም። ስለዚህ ድራማን ለማስራት ከምትሯሯጡ እውነት ካላችሁ እውነታውን ይዛችሁ ነው። በኢየሱስ ጌታ ነው ብሎ የሚያምን የትኛውም ሰው ገሃነም ነው የሚገባ። መጽሐፍ ቅዱስ ነው የሚለው ማቴዎስ ወንጌል 7:21 በኢየሱስ ማንነት ያመነ በሱ ማመን አይደለም በአምላክ ማመን ነው። በኢየሱስ ማመን ሲባል ነብይነቱን መቀበል ነው። እውነተኛ አምላክ የኢየሱስም አምላክ የሆነውን አላህን በብቸኝነት ማምለክ ነው የዘላለም ሕይወትን የሚያስገኘው። ከዚህ ውጪ ያለው የትኛው መንገድ ወደ ገሃነም እንጂ ወደ ጀነት እንደማይመራችሁ አውቃችሁ ወደ ነቢያቶቹ መንገድ፣ ወደ ኢየሱስ መንገድ፣ ወደ አብርሃም መንገድ፣ ወደ ሙሴ መንገድ፣ ወደ ሄኖቿ የነቢያቶችን ሃይማኖት
ሃይማኖት የሆነቿን እስልምናን በትክክለኛ በልብስ ሳይሆን በተግባር ተቀብሎ የዘላለም ሕይወት ማግኘት ይሻላልና ኑ ወደ እስልምና የኢየሱስም የአብርሃምም የሞሴም የነቢያቶቹ መንገድ ነው የሚለውን ጥሪ ለእናንተ ለማስተላለፍ ይፈልጋለሁ። ይህንን ነገር ላልሰሙት ወገኖች ሼር አድርጉ። ድራማ ሰሪዎቹ ድራማቸው ጊዜ ያለፈበት ኤክስፓየርድ የሆነ ፎርሙላ ነው። ጊዜ ያለፈበት ኤክስፓየርድ የሆነውን ስራ ከምትሰሩ ለዛሬም ለነገም ህይወታችሁ የሚበጀውን ትክክለኛ ጎዳናን የነቢያቶችን መንገድ እስልምናን ተከተሉ የኛ ጥሪ ነው። ስላዳመጣችሁኝ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊሞች ማንም ሰው በሚሰራ ድራማ ከትክክለኛ ጎዳና የሚወጡት ወይም የሚከፍሩ ሰዎች እንዳልሆኑ ልታውቁልን ይገባል። ይህንን ቪዲዮ ሼር በማድረግ ላልደረሳችሁ ወገኖች በማድረስ የራሳችሁን ድርሻ ታውጡ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።